ሰላም የባህር ዳር ዩኒቨርሲቲ ፍሬሽ ተማሪዎች እንዴት ናችሁ? ባለፈው ያው ከዚች መጽሐፍ ላይ ያገኘሁትን ባህር ዳር ዩኒቨርሲቲ የሚሰጠውን ዲፓርትመንት ያው ለሶሻልም ለናቹራልም በናቹራል ውስጥ ምን አይነት ዲፓርትመንት እንዳለ በኢንጂነሪንግ፣ በቴክኖሎጂ፣ በጤና ጉዳይ አዘርስ ውስጥ ሁሉም ዝርዝር አለላችሁ። ያው ከመጽሐፍ ውስጥ ያገኘሁትን በቪዲዮ መልክ መጽሐፉን እያረኩኝ እያነሳሁ ለሁሉም ለማዳረስ ሞክሬያለሁ። ለተማሪው ያው በየግሩፕ ላይ እንትን ለማለት ሞክሬያለሁኝ። ሁሉም ተማሪ እንዲያየው ማለት ምን አይነት ፊልድ እንዳለ አይቶ እንዲመጡ ብዬ እና ደግሞ ዛሬ ባህር ዳር ዩኒቨርሲቲ እሑድ ቅዳሜ ኤክስቴንሽን ፕሮግራም ምን አይነት ትምህርት እንደሚሰጥ ያገኘሁት መረጃ አለኝ። እሱን አጋራችኋለሁ ዛሬ። ያው ተማሪዎችን ይረዳችኋል ብዬ ስላሰብኩ ነው። አንዳንድ ተማሪዎች አሁን በአጋጣሚ የሆነ የሚፈልጉትን ፊልድ ቢያጡ ከእነዚህ መካከል እሱ የእነሱ የሚፈልጉት ፊልድ ሊኖር ይችላል ብዬ ነው እና እሱንም በእንትን መልክ በወረቀት መልክ አዘጋጅቼዋለሁ። ያው እንደምታዩት ባህር ዳር ዩኒቨርሲቲ ዲስታንስ ኤንድ ኮንቲኒዩንግ ኤዱኬሽን ይላል። ያ ማለት የርቀት ትምህርት ይሰጣል ነው። እንደ አጠቃላይ እሑድ ቅዳሜ ነው የሚያስተምረው እነዚህን ፕሮግራሞች። በጣም የሚገራርሙ ፊልዶች አሉ፣ ይገርማቸዋል። ለሶሻልም ያው ናቹራልም ያው ይሄ በእንትን በግል ስለሆነ እሑድ ቅዳሜ እንደፈለክ መማር ትችላለህ። ያው እንደምታየው አካዳሚክ ፕሮግራም አንደር ግራጁዌት ኤክስቴንሽን ስተዲስ ይላል። ባህር ዳር ዩኒቨርሲቲ ኮንቲኒዩንግ ኤንድ ዲስታንስ ኤዱኬሽን ፕሮግራም ኦፌር ዘ ፎሎዊንግ ኤክስቴንሽን ስተዲስ ዲግሪ ፕሮግራም በዲግሪ ነው የሚያስተምረው ማለት ነው። እነዚህን ፊልዶች የምታያቸውን ፊልዶች በዲግሪ ነው የሚያስተምረው። እነዚህ ማናጅመንት ይሰጣል፣ ኢኮኖሚክስ፣ አካውንቲንግ ኤንድ ፋይናንስ። አንተ ናቹራል ከሆነ መማር ትችላለህ። በቃ እነዚህን ሎጂስቲክ፣ ሰፕላይ ማናጅመንት፣ ማርኬት ማኔጅመንት፣ ቱሪስት፣ ሆቴል ማናጅመንት፣ አውቶሞቲቭ ኢንጂነሪንግ፣ ሲቪል ኢንጂነሪንግ። በቃ ኢንጂነሪንግ አሁን ገብተህ ባይሳካልህ የፈለግከው ኢንጂነሪንግ ከእነዚህ መካከል መማር ትችላለህ ማለት ነው። ቅዳሜ መደበኛውን አንተ የፈለግከውን ከዛ የደረሰህን ትማራለህ። አሁን አንዳንድ ተማሪዎች ምን ያደርጋሉ መሰላችሁ? በቃ የሚፈልጉት ፊልድ ካልደረሳችሁ በቃ እኔ የምፈልገው ካልደረሰኝ በቃ ምን ሊሰራ ነው ትምህርት የምማረው ምናምን ነገር ምናምን። በቃ አንተ በቃ ባይሳካልህ በቃ አቅምህን ሞክር። ካልተሳካልህ ግን ከእነዚህ ፊልዶች መካከል እሑድ ቅዳሜ እንደምን አድርገህ መማር ትችላለህ ማለት ነው። ያው እንደምታየው አሁን እዚህ ላይ ኮምፒውተር ኢንጂነሪንግ አለ። በቃ አሁን ተማሪው አላገኘውም እያለ የሚጓጓ እንትን ማለት ነው። ሶፍትዌር ኢንጂነሪንግ አለ። ተመልከት። ፋሽን ዲዛይን፣ ሃይድሮላይቲክ ዋተር ሪሶርስ ኢንጂነሪንግ፣ ኢንፎርሜሽን ቴክኖሎጂ፣ መካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ አውቶሞቲቭ ኢንጂነሪንግ፣ ማርኬት ማኔጅመንት። ያው እያያችሁ ምን ያህል እንትን እንዳለ ስንት አካባቢ ያለ መሰላችሁ? ማኔጅመንት 1 2 3 4 5 6 7 8 9 10 11 12 13 14 15 ወደ 16 አካባቢ የሚደርሱ ፊልዶችን ይሰጣል ማለት ነው። እሑድ ቅዳሜ ነው የምትማሩት። እንግዲህ ይሄን እሑድ ቅዳሜ ማለት ነው። በትርፍ ሰዓታችሁ እሑድ ቅዳሜ ነው እየተማራችሁ። በቃ የሚፈጀውም ያው ማክሲመም እንደዚህኛው ያህል ሰዓት ራሱ አይፈጅባችሁም። የሚገርመው አብሮ ከዚህኛው ዲግሪ ላይ በአንድ ጊዜ 2 ዲግሪ ይዛችሁ መውጣት ትችላላችሁ። የምትፈልጉትን ከዛ ትመርጣላችሁ። እንደገና ደግሞ ከዚህ አንዱን መርጣችሁ ከዚህ መካከል አሁን አብዛኛው ተማሪ የሚመርጠው ምን አለ? አካውንቲንግ፣ በቃ ማኔጅመንት በዚህ መማር ትችላለህ። እነዚህ ኤሌክትሪካል ኢንጂነሪንግ መማር ትችላለህ። ኮምፒውተር ሳይንስ መማር ትችላለህ። ኮምፒውተር ሳይንስ፣ ኮምፒውተር ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ መማር ትችላለህ በትርፍ ሰዓት ማለት ነው። ቅዳሜ 2 ዲግሪ ይዘህ መውጣት ትችላለህ ማለት ነው። በ2 ዲግሪ መመረቅ ትችላለህ ማለት ነው። አስበዋል። በቃ እንደዛ እና ብዙ መጨናነቅ የለባችሁም ለማለት ፈልጌ ነው። አሁን አብዛኛውን ተማሪ በቃ ባህር ዳር ዩኒቨርሲቲ በቃ እንዲህ ነው ምነው ሌላ ዩኒቨርሲቲ ገብቼ ቢሆን ኑሮ ምናምን በቃ አብዛኛውን ተማሪ ሰዋራ ምሰው ማለት ነው። ልክ እንደዛ ከማለት ይልቅ አሁን በቃ አንተ ከምትፈልገው ነገር ትመጣለህ። ከዛ ካጣ ከዚህ ማግኘት ትችላለህ። ያስተምራል እሑድ ቅዳሜ እነዚህን ፊልዶች መማር ትችላለህ ነው ዋናው። አንተ ጥረት ነው እንጂ እሑድ ቅዳሜ መማር ትችላለህ። እና እንደዚህ አይነት ኢንፎርሜሽኖች ታገኘሁኝ አሁን እንዲሆን እልክላችኋለሁ። ብዙ አትጨናነቁ። ከነዚህ ቪዲዮዎች መካከል አሁን ብዙ ሰው የሚፈልገው ሊኖር ይችላል። ተጨማሪ ሌላ ኢንፎርሜሽን ታገኘው እልክላችኋለሁ። አይዟችሁ። እኔን ያው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁሉም ተማሪ ይሄው ደግሞ እንደናንተ የሚጨነቅ ስለሚኖር እና ሰብስክራይብ አድርጉ ቻናሉን። እኔም አግዛችኋለሁ በተቻለኝ ሁኔታ። እንደዚህ አይነት ነገር ኢንፎርሜሽን አሁን እኔ እነዚህ ነገሮች ሳገኝ በእውነት በጣም ነው ደስ ያለኝ። ለምን ቢባል ምሳሌ አሁን መረኩት መካከል አንዱን ባጣ ከዚህ መጥቼ መማር እችላለሁ ማለት ነው። እሑድ ቅዳሜ ከሰዓቴ ጋር አይገጭብኝ። በቃ እንዴት አድርጌ ዘልቀዋለሁ? የለ በቃ እሑድ ቅዳሜ መማር ትችላለህ ፈታ ብለህ ማለት ነው። እንደዚህ እንደ ፍሬሽማን ተማሪ ደግሞ ቅዳሜ የለም። እዛ ገብተህ ዲግሪን ስትማር አሁን ፊልድ ከመረቅ በኋላ ቅዳሜ አይኖርም ቀጣይ ዓመት ማለት ነው። ስለዚህ እሑድ ቅዳሜ ፈታ ብለህ መማር ትችላለህ ማለት ነው። እና ሰብስክራይብ ማድረግ እንዳይረሳ።
ሌላ ኢንፎርሜሽን ታገኘሁኝ በዚሁ መልክ አዘጋጅቼ እለቅላችኋለሁኝ። ያው ይሄን ኮፒ ያደረኩት ተማሪው ያው እውነት ላይ መስለው ስለሚችል እውነት እንዲመስለው ብዬ ነው፣ በደንብ እንዲታያችሁ ማለት ነው። የባህር ዳር ዩኒቨርሲቲ ትክክለኛ እንትን መሆኑን ማለት ነው። እነዚህን ፕሮግራሞች እሑድ ቅዳሜ እንደሚሰጥ አመሰግናለሁኝ። ያው ሰብስክራይብ አድርጉ፣ እኔም በአቅሜ እረዳችኋለሁ እንደዚህ አይነት ኢንፎርሜሽን ሳገኝ።